ሄሎ እንዴት ናችሁ? ሰላም ናችሁ? ኦኬ። ስለዚህ ዛሬ ስለ ፍሪ ዊል ቨርሰስ ዴስቲኒ እናወራለን። ቀጥታ ወደ እሱ እንግባ። ዚስ ኢዝ አን ኤጅ ኦልድ ኮስችን ሁላችንም ስንጠይቀው የኖርን ጥያቄ ነው። እኛ ብቻ ሳይሆን the last 5 to 10,000 years ሰዎች ሲጠይቁት የነበረ ነገር ነው። ሙሉ የሆነ ነፃ ምርጫ አለን ወይስ ዕጣ ፈንታችን የተወሰነ ነው የሚለው ጥያቄ ላይ ብዙ ተወያይተንበት ይሆናል ከዚህ በፊት። ስለዚህ እኔ ጀስት 6 መጽሐፍት በማጣቀስ ወይ ደግሞ ሪፈረንስ በማድረግ በደንብ ይገልጻሉ ብዬ ማስባቸው መጽሐፍት በተለያየ ቶፒክ ግሎባል በሆነ በሀገሮች ፐርሰናል ሰክሰስ ላይ እና ዴይ ቱ ዴይ ሪያሊቲ ክሪኤሽን ላይ ኮር የሆነ ዴስቲኒም ላይ እና ፍሪ ዊል ላይ ይገልጻሉ ብዬ ያሰብኳቸውን መጽሐፍት ለእናንተም ለሪኮሜንዴሽን ቢሆን ስፔሻሊ ላይክ ጋንስ ጀርምስ ኤንድ ስቲል ዋይ ኔሽንስ ፌልም የተወሰነ ነገር ወስጄበታለሁ በደንብ። አውትላየርስ ኦብቪየስሊ ኢንግሪት ላይክ ግሪት አሪፍ መጽሐፍ ነው። አውትስማርቲንግ ሪያሊቲ በኒውሮ ኖሌጅ ቅርብ የወጣ መጽሐፍ ነው። ሜታፊዚክስ ላይ ሪያሊቲ ክሪኤሽን ይሄ ማኒፌስቴሽን ስፔስ ላይ ላሉ ሰዎች ደግሞ አውትስማርቲንግ ሪያሊቲ አለ። ጆርኒ ኦፍ ሶልስ ትንሽ ይሄ ቅርብ ጊዜ ነው ቆየት ያለ መጽሐፍ ደግሞ በዶክተር ማይክል ኒውተን ጆርኒ ኦፍ ሶልስ አለ። ኤክስትሪም የሆኑ መጽሐፍት ናቸው እነዚህ። ሁለቱን ስፔክትረም የአንድ ስፔክትረም ሁለት ጥግ የያዙ መጽሐፍት ናቸው። ታስ ዋይ ይወክላሉ ብዬ በየኮለሙ ያስቀመጥኳቸው በፍሪ ዊል እነዚህ 3 መጽሐፍት፣ በዴስቲኒ ደግሞ እነዚህ ሰው ራይት ኢንቱ ኢት ዋይ ኔሽንስ ፌል። የኛው መጽሐፍ ዋናው ቲሙ ስለ ኢንስቲቱሽናል ቾይስ ነው። ማን ሜድ የሆኑ ኢንስቲቱሽናል ቾይሶች ናቸው አንድ ሀገር ሰክሰስፉል እንዲሆን ወይ ፌል እንዲያደርግ የሚያደርጉት ሌላ ነገር ሳይሆን ሰዎች ኮሌክቲቭሊ ገቨርንመንቶች ወይ የሚመለከታቸው አካሎች የሚወስኑት ውሳኔ ነው። ማን ሜድ የሆኑ ኢንስቲቱሽናል ቾይሶችን ስፔሻሊ በፖለቲክስ እና በኢኮኖሚክስ ላይ በኢኮኖሚ እና በፖለቲክስ ላይ እነዚህ ኢንስቲቱሽናል ቾይሶችን አንድ ሀገር ፌል እንዲያደርግ ወይ ትራይቭ እንዲያደርግ ወይ ሰክሰስፉል እንዲያደርግ ይወስናል ይላል። ኮር አይዲያው አሁን ኢንክሉሲቭ የሆኑ ፖለቲካል ኦር ኢኮኖሚካል የሆኑ ኢንስቲቱሽኖች አሉ። እነዚህ ኢንክሉሲቭ ሲሆኑ which means ፓወር ዲስትሪቢዩት ሲደረግ ሩል ኦፍ ሎው ምናምን ሁሉን ያቀፈ ሲሆን ኢንክሉሲቭ ሲሆን ሰክሰስፉል ይሆናሉ። ኤክስትራክቲቭ ሲሆን ደግሞ which means ያን ፓወር whether it's in politics or economics በጣም ጥቂት ሰዎች ላይ ስሞል ኤሊት ግሩፕ ላይ አኮሚሌት ሲደረግ ፓወር ፌል ያደርጋል ነው። ኦኬ ይሄን ነው the whole idea of why nations fail. to the contrary ደግሞ guns germs and steel by Jared Diamond የሚለው ቲሙ ምንድነው? ጂኦግራፊክ ዲተርሚኒዝም ነው። በጣም ጂኦግራፊ የአንድን አገር የአንድን ኮንቲነንት ዕጣ ፈንታ ይወስናል ከሞላ ጎደል። ኮር አይዲያው ደግሞ አንብባችሁታል፣ ግን ላላነበቡት ሰዎች ሲምፕሊ አንድ ጂኦግራፊ ላይ ስፔሻሊ አግሪካልቸራል ሪቮሉሽኑ ላይ የተወሰኑ ሀገሮች ላይክ ፈርታይል ክረሰንት which means የአሁኑ ጊዜ ሚድል ኢስት አካባቢ ያሉ ቦታዎች ኢዚሊ ዶሜስቲካብል የሆኑ ፕላንቶች ናት ኦንሊ ፈርታይል ክረሰንት የተወሰነ ፓርት ኦፍ ኢስት ኤዥያም እንደዛው እንደ አጠቃላይ ዩሬዥያ የምንለው ኢዚሊ ዶሜስቲካብል የሆኑ ፕላንቶች እና ላርጅ አኒማልስ which means ማማልስ በደንብ ዶሜስቲኬት ለማድረግ የሚመቹ ማማልስ
እና ፕላንቶች ደግሞ እነ ዊት፣ እነ ስንዴ፣ ገብስ፣ ሩዝ እነዚህ ኢዝሊ ዶሜስቲካብል የሆኑ ፕላንቶች እና አኒማሎች ሬዲሊ አቬለብል የሆነ ቦታ ስለነበር ቶሎ በቀላሉ ብዙ ሰርፕለስ የሆነ ትርፍ የሆነ እንትን ለማምረት ቀሏቸዋል። እንደን እሱ ደግሞ ኔክስት ወዳለው ስቴፕ ብዙ ፖፕሌሽን ሲኖር ስፔሻላይዜሽን ይኖራል። ከስፔሻላይዜሽን በተለያየ ዘርፍ ላይ ሰውን የራሱን ዘርፍ ይዞ በአግሪካልቸር ብቻ ሳይሆን የተለያየ ብላክስሚዝም ሊሆን ይችላል። ይህን ስፔሻላይዜሽን ደግሞ ኔክስት ቀድመው ከሌላ ቦታዎች ይልቅ የተወሰኑ ቴክኖሎጂ አድቫንስ እንዲያደርግ አግዘዋል። እንደን የአኒማሎችም ዶሜስቲኬትድ አኒማል ይዘውት የመጡ የራሱ ኢንደሚክ የሆኑ በሽታዎችም ቀድመው አዳፕት እንዲያደርጉ እና ኔክስት ወደ ግሎባል ኮንኬስት ላይ ሲመጣ በጣም ከፍተኛ የሆነ አድቫንቴጅ ስለኖራቸው ነው። እነዚህ ሀገሮች ስፔሻሊ ዩሮፕ፣ እሱም አጠር ለማድረግ በጣም ሰፊ ቶፒክ ነው፣ ግን ይሄን ፈርታይል ክረሰንት ደግሞ ተመሳሳይ የሆነ ዌዘር እና ኢንቫይሮንመንታሊ ተመሳሳይ ወደሆነ ላቲቲዩድ ነው ስፕሬድ ያደረገው ነው ኤዥያ እና ዩሮፕ። ይህን በላቲቲዩድ እና እነዚህ ሀገሮች ሞር ቅድሚያ ኖሯቸው ከኢኳተር አካባቢ ካሉ ሀገሮች ውጭ አፍሪካ፣ እንደን ላቲን አሜሪካ፣ ሳውዝ አሜሪካም እንደሆን በጣም ዲተርሚኒስቲክ ነው። ዴስቲኒ ላይ እንዲሰፍር ያደረኩበት ምክንያቱ ጂኦግራፊካሊ በጣም ፕሪዲተርሚንድ ነው። ዳትስ ዋይ ልክ ኮንትራሪ ቱ ዋይ ኔሽንስ ፌል ደግሞ ኢንስቲቱሽን ነው ዋናው ሲል፣ የኛው ደግሞ ጂኦግራፊ ነው። ነው ኦኬ። ኤንድ ዘን ኔክስት ታይም አንዱን መጽሐፍ ላይ በደንብ ፎከስ አድርገን ማንበብ ከተፈለገ ሜይ ቢ ኮሜንት ላይ አንዱን መጽሐፍ ድሮፕ አድርጉና ከዛ እሱን ሰፋ አድርገን ደግሞ ማየት እንሞክራለን። ለአሁን ግን ጀስት ኮንሳይዝ የሆነ ለመግለጽ ያክል ነው። ኔክስት ኦን ፐርሰናል ሰክሰስ ላይ ደግሞ ግሪት አለ። ግሪት አክቹዋሊ እነዚህ ሁለት መጽሐፎች ታላቅ ወንድሜ ነው ሳጀስት ያደረገኝ። ከተወሰነ ቆይቷል 2016 ምናምን አካባቢ ነበር ያነበብኩት ይህን መጽሐፍ። ግሪት ዘ ፓወር ኦፍ ፓሽን ኤንድ ፐርሲቨረንስ በአንጀላ ዳክወርዝ። እሷ የምትለው ደግሞ ፐርሰናል ሳክሰስ ላይ ስንመጣ ዋናው ኢንተርናል ኤጀንሲ ነው። ዋናው እኛ የምናደርገው በአጠቃላይ ሃርድ ወርክ ማለት እንችላለን፣ ግን ዋናው የኛ ፓሽን እና በጣም ፐርሲቨር ካደረግን እዛ ላይ ከጸናን ሰክሰስ የሚመጣው ከዛ ነው። ኢፈርት ካውንትስ ትዋይስ as much as talent or IQ ትላለች። ኢፈርት ዋናው እኛ ሙሉ የሆነ አትሊስት በጣም ሰፊ የሆነ ኤጀንሲ አለን። ታለንት ያስፈልጋል ትላለች ኦፍ ኮርስ፣ ግን ከዛ በላይ ግን ካውንት የሚያደርገው ኢፈርት ነው። ስለዚህ እዚህ ጋር ስናየው ፍሪ ዊል ሞር ነፃ ምርጫ አለን። እኛ በታለንት ወይ በአይኪው ብቻ የተገደብን ሰዎች አይደለንም፣ ወይ በሌላ ሰርከምስታንስ ነው። ቱ ዘ ኮንትራሪ ደግሞ አውትላየርስ ባይ ማልኮም ግላድዌል፣ ይህም ተመሳሳይ ጊዜ ከዛ በኋላ ነው ያነበብኩት አክቹዋሊ። አውትላየርስ ላይ ደግሞ ኤክስተርናል ኮንቴክስት ነው፣ ኦልሞስት ወደ ላክ ነው የሰዎችን ሰክሰስ። እነዚህ አውትላየርስ የምንላቸው ሰዎች ኤክሰፕሽናል አቺቨርስ የምንላቸው ሰዎች ዝም ብለው ከባዶ ቦታ አይደለም የበቀሉት። ላክ በጣም ትልቁን ጨዋታ ላክ ሲባል ሄድን አድቫንቴጆች አሉ። ያደጉበት ሶሾ ኢኮኖሚክ ባክግራውንዳቸው፣ ታይሚንግ በጣም ወሳኝ ነው ይላል። እነዚህ ከሚጠቅሳቸው ከማስታውሰው አሜሪካ ላይ ዩኤስ ላይ እነዚህ ትላልቅ ባለሀብቶች የነበሩት በጣም እነ
ጆን ዲ ሮክፌለር እና አንድሪው ካርኔጊ የተወለዱበት ጊዜ አራውንድ 1830 ነው የተወለዱት እና ያ ታይሚንግ ነው በጣም ያን የነበረውን ኤክስፓንሽን ኢኮኖሚክ ኤክስፓንሽን ይሄ ሬልዌይ በጣም የተስፋፋበት ጊዜ ነበር አሜሪካ። ይሄን ለመጠቀም ያስቻላቸው እነዚህ ሌላ ጊዜ ቢወለዱ ኖሮ እንደዚህ አይነት ታይሚንግ እንደዚህ አይነት ሰክሰስ አይኖራቸውም ነበር የሚለው ነገር አለ እዚህ ላይ። ሴም ቲንግ ዊዝ the 1955 ጀነሬሽን እነ ቢል ጌትስ፣ ፖል አለን፣ እነ ስቲቭ ጆብስ ምናምን ደግሞ ተመሳሳይ አይነት ትሬንድ አለ። ሌላም ስለማት ስለምን ኤዥያኖች ስፔሲፊክ የሆኑ ኤዥያን ቦታ ያሉ ሰዎች ማስ ላይ በጣም ጎበዝ ሆኑ። ከራይስ ጋር የሚያያዝ ነገር አለ፣ ኢንትረስቲንግ የሆነ እንትን አለ። ስለዚህ ይሄ ደግሞ ዴስቲኒ በጣም ላይፋችን በእነዚህ ኮንቴክስት ውስጥ ሲታይ ኤክስተርናል ኮንቴክስቱን በጣም ትልቅ ቦታ ይኖረዋል። እሱም ሴም ወይ ልክ አንጀላ ዳክወርዝ ታለንት ያስፈልጋል ኦፍኮርስ እንዳለችው እሱም ሃርድ ወርክ ያስፈልጋል ኦፍኮርስ 10,000 ሩል የሚል እንትን አለው። ፐርሰናል ሰክሰስ ላይ ደግሞ አውትላየርስ ዴስቲኒ ሞር ከሃርድ ወርክ እና እንዳለው ሆኖ ሃርድ ወርክ ዋናው ግን ላይፋችን ዲፋይን የሚያደርጉ እነዚህ ነገሮች ናቸው የሚል ነገር አለው። የመጨረሻው እንትን ላይ ስንገባ ደግሞ ሊትል ቢት ወደ ሜታፊዚክስ ወደ ስፒሪቹዋል ነገር እንገባለን። አውትማርቲንግ ሪያሊቲ በኒውሮ ኖሌጅ ቅርብ ጊዜ የወጣ መጽሐፍ ነው። ስለ ሰልፍ ማስተሪ ስለ ፍሪኩዌንሲ ያወራል። ስለ ኢንተርናል ያለን ስቴት ሀክ ማድረግ እንደምንችል ያለውን ሩሎች እንዳሉ ሆነው የሪያሊቲን ሩሎች ተከትለን ግን እንዴት ሀክ ማድረግ እንደምንችልና ሪያሊቲያችንን እንዴት ወደ ፈለግነው ዲዛይር ሪያሊቲ ማምጣት እንደምንችል ያወራል። ማኒፌስቴሽን ስፔስ ላይ ያሉ ሰዎች ቆንጆ መጽሐፍ ነው አውትስማርቲንግ ሪያሊቲ። እንደን ብዙ አይ ዶንት ቲንክ ይሄን መጽሐፍ የተወሰኑ ሰዎች ብቻ አንብበውታል ብዬ ነው የምገምተው። እኔም ሌት በኋላ ነው ያነበብኩት። ጆርኒ ኦፍ ሶልስ በዶክተር ማይክል ኒውተን የሚለው ስለ ሶል ነው፣ ስለ ሶል ነው የሚያወራው። ሶሎቻችን አክቲቭሊ መርጠው ነው የመጡት። ስፔሲፊክ የሆነ አሁን ያለንበትን ፋሚሊ ዳይናሚክስ ያለንበትን ስፔሲፊክ ቦዲ ሂማን ቦዲ ዊች ኢዝ ታለንት ወይ ፊዚካል አትሪቢዩት ሊሆን ይችላል እና ሌሎች ሜጀር ላይፍ ቻሌንጆችን መርጠን ነው የመጣ ነው። ለምን ሶላችን ዲቨሎፕ ማድረግ የተፈለገበት የሆነ ስፔሲፊክ ለሰኖችን መማር ስለፈለገ በዛ ላይ ኮንሽስነሳችን ደግሞ ኢቮልቭ ማድረግ ስለፈለገ ይሄን ስፔሲፊክ የሆነ ነገር መርጠዋል ነው። ስለዚህ ዴስቲኒ እነዚህ መጽሐፎች ወይም እነዚህ አይዲያዎች ናጀስ መጽሐፍ ስለሆኑ ብቻ አይደለም፣ በሌሎች ሰዎችም እኛ ላይም አይተነዋል። የራሳችን የሆነ ቲዎሪ ሊኖረን ይችላል። ሴም ወይ ደግሞ ፍሪ ዊል ላይም እነዚህ ነው ዲክቴት የሚያደርጉት እና አንዱን ጥግ ሰው ሊይዝ ይችላል ኮምፕሊትሊ። ይሄ እንደዚህ አይደለም ማለት ይችላል። ይሄን በሴንቲንግ ግን አልቲሜት መጨረሻ ላይ ኢትስ ናት ጀስት ፍሪ ዊል ቨርሰስ ዴስቲኒ አይደለም፣ ኤንድ ነው። ሁለቱንም ላይፋችን በሁለቱም ሜክ ሰንስ። በደንብ ይሄ ሪሰርች የተሰራበት ነገሮች ናቸው። እነዚህም ላይፋችንም ላይ አይተነዋል። አፍሪካ ላይ የተወለደ ሰው እና ዩሮፕ ላይ የተወለደ ዘሴም አይነት እንትኖች አይኖሩትም። ለምንድነው አፍሪካ እንደዛ የሆነው? ለምንድነው ዩሮፕ እንደዛ የሆነው? ዘሴም ወይ ደግሞ ፍሪ ዊል ስንመጣ ደግሞ ዋይ ኔሽንስ ፌል እንደሚለን ለምን አንዳንድ ቦታዎች አሉ የሚጠቅሳቸው። አይ ቲንክ ከተማውን ረስቼዋለሁ፣ ግን በአሜሪካና በሜክሲኮ መሀል የምትገኝ ግማሽ አስተዳደሯ በሜክሲኮ የሆነ ግማሹ ደግሞ በአሜሪካ የሆነች አንድ ከተማ በጣም የተለያየ አይነት ሶሾ ኢኮኖሚክ ልዩነት እንዳለው እሱ ደግሞ በጂኦግራፊ ብቻ እንትን ማድረግ አንችልም። ኢንስቲትዩሽኖች በጣም ትልቁን ፋክተር ናቸው ነው የሚለው። ላይፍ ግን በዚህ መሀል ነው ያለው። ኦብቪየስሊ ብቻውን በዚህ ብቻ ዲክቴትድ አይደለም። ለምን ሰዎች ከተወሰነ ጂኦግራፊክ ቦታ ተነስተው
ጂኦግራፊያቸው ወጣ ያለ አይነት ነገሮችን አውትላየር ሆኖ ሲገኙ እናያለን። ማጆሪቲ የሆነ ቦታ ላይ ቢኖርም ፍሪ ዊል እዚህ ላይ ማንሳት የምፈልገው የራሱ እንደውም ይህን መጥቀስ የምፈልገው ፍሪ ዊል እንደ ስትራቴጂክ ማስተሪ ኦቨር ዘ ሜትሪክስ ብለን ማየት እንችላለን። ለምን አንድ ሜትሪክሱ አለ ወዘር ጂኦግራፊካል ተርሚኒዝም ይሆን ሶላችንን የመረጠው ነገር ሊሆን ይችላል፣ ሶሾ ኢኮኖሚክ የሆነ ባክግራውንዳችን ይሄ እንደ ሜትሪክስ ማየት እንችላለን፣ እንደ ግሪድ ይሄ እንደ ግሪድ ማየት እንችላለን። እና ከስር ያለው አንደርላይንግ የሆነ ሜትሪክስ ይሄ ነው፣ መካድ የማይችል ዝም ብሎ ኢግኖር ካደረግ ነው በጣም ችግር የሚያመጣ ነገር ማለት ነው። ይሄን ግሪድ ግን በጣም እዚህ ላይ ብቻ ፎከስ ካደረግ ይሄን ብቻ ምናምን ከሆነ ሪስኩ ምንድን ነው? ላይፋችን ስታግኔት ሊያደርግ ይችላል። እዚህ ላይ ያለው ሪስክ ምንድን ነው? በጣም ፓሲቭ እንሆናለን ላይፋችን ላይ ምንም ኢንአክሽን አክት ማድረግ ኦልሞስት እናቆማለን። ዝም ብሎ ሁሉም ነገር ፕሪዲተርሚንድ ነው። ምንም ባረግም ለውጥ የሚመጣ ነገር የለም ማለት እንጀምራለን። እሱ ደግሞ በጣም ፓሲቪቲን ያመጣል፣ ፓሲቭ እንሆናለን። እንደን ስታግኔሽንም ይመጣል፣ ማደግ የሚባል ነገር መለወጥ። በአንድ ሀገርም እንደ ፐርሰናሊ ስታግኔሽን ሴም ወይ ኮንትራሪ ወደዚህ ስንመጣ ደግሞ ፍሪ ዊል ላይ በጣም ኤክስትሪም ካረግ ነው ይሄን ነገር ይሄ እንደ ሌፍት ነው እንደ ራይት ሌላ እንትን የለውም። ግን ልክ እንደ ፖለቲክም ሴም ፓተርን ይደጋገማሉ። ይሄ ኮንዘርቫቲቭ ነው ካልን ይሄ ሊበራል ነው፣ ይሄኛው እንደ ማይንዳችን ይሄ ኢንቱዊሽን ነው ሞር ከስራ ያለውን ነገር ያውቃል ብለን ካሰብን እዚህ ጋር ሎጂክ ይመጣል። ብዙ ኔክስት ታይም በደንብ እንትን እንላችኋለን። ኳንተም ሜካኒክስም ላይ ስንመጣ ሴም ቲንግ ይሄ ፓተርን ይደጋገማል። ዌቭ ፓርቲክል ዱዋሊቲ ላይ ይሄ እንደ ፓርቲክል አንድ ቦታ የሆነ ማስተር ያደረገ ነገር፣ ያኛው ደግሞ እንደ ዌቭ ፓርቲክል ማየት እንችላለን። ይሄ ለኔክስት ታይም በጣም ሰንት እንዳይሆንብን። ግን ፍሪ ዊል ላይ ስንመጣ ደግሞ ሪስኩ ምንድን ነው? በጣም ኤቭሪቲንግ እኔ ላይ ፐርሰናል ኤጀንሲ ላይ ኢንተርናል ኤጀንሲ ላይ ብቻ ቤዝ ያደረገ ነው ብለን በጣም ኤክስትሪም ከወሰድ ነው በርንአውት ይመጣል፣ ሰልፍ ብሌም ይመጣል። ሰልፍ ብሌም ይመጣል ማለት የኔ ችግር ብቻ ነው ማለት ኮንሲደር አለማድረግ ማለት ነው። ይሄንን ነገር ኮንሲደር አለማድረግ እንደን ዲሳቲስፋክሽን ይመጣል። ክሮኒክ የሆነ ዲሳቲስፋክሽን ላይፋችን ላይ በጣም ኤክስፔክቴሽን ይበዛና ለምን እዚህ ቦታ አልደረስኩም፣ ኤቭሪቲንግ በሃርድ ወርክ ብቻ ነው። ዲሳቲስፋክሽን ሪስኮቹ ማለት ነው። እዚህ ጋር ያሉ ኤክስትሪም ከሄድን ያሉት ሪስኮች ወደዚህ ጥግ ስንሄድ በርናውት አለ። በጣም ከልክ በላይ ቤዝ አድርገን ራሳችን እንትናችን ብቻ ነው የሚሰራው ብለን በርናውት ላይ መድረስ ሊመጣ ይችላል። ሴም ወይ ደግሞ ኤቭሪቲንግ ደስቲንድ ነው ፕሪደስቲንድ ነው ካልን ደግሞ በጣም ፓሲቭ እንሆናለን። የሆነ ነገር አክት ለማድረግ ሄዚቴት እናደርጋለን። ስታግኔሽን ይመጣል እንትን ከሌለ ደግሞ ላይፍ በዚህ መሀል ነው ያለው። ስለዚህ እንዴት ነው ናቪጌት የምናደርገው ነው ላይፋችን ውስጥ። ይሄንን ካላወቅን ይሄን ግሪድ ይሄን ሜትሪክስ አንደርላይንግ የሆነ ሜትሪክስን ሪኮግናይዝ ካላደረግ ነው ዝም ብሎ ከላይ ብቻ ይሄን ኢግኖር አድርጎ ከላይ ማስተር ማድረግ ይችላል። ስትራቴጂክ ማስተሪ ኦቨር ሜትሪክስ ብለን ከወሰድ ነው ይሄንን ፍሪ ዊል አንደርላይንግ የሆኑ ህጎችን ሳንከተል አንደርላይንግ የሆኑ ጂኦግራፊ የሚሆን ሶሾ ኢኮኖሚካል ባክግራውንድ የሚሆን ኢቨን ስፒሪቹዋሊቲም ስንመጣ ሶላችን ኮምፕሊትሊ ይሄን የሚባል ነገር የለም። ይሄ ዳዝ ኖት ዲስ ነንሰንስ ብሎ እዚህ ጋር ማስተሪ ላይ ብቻ ፎከስ የሚያደርግ ከሆነ ላይፉ በጣም ዲሳቲስፋይድ ሊሆን ይችላል። ለምን እነዚህ ህጎች መከተል ይቻል አለበት አንድ ሰው። ይሄን ይመስላል። አሳጥረዋለሁ ነበር ያልኩት ግን ያ ቴንክ ዩ ፎር ሊስኒንግ። ሜይቢ እዚህ ጋር ክላሪፋይ መደረግ ያለበት ዝም ብዬ ከላይ የዘለልኩት ነገር ካለ
ኮሜንት ላይ ጻፉልኝ እና እንደን ወይ ለየብቻው ለይተን ወይ ደግሞ እንደ አዲስ ዲቴይል ለማውራት እንሞክራለን። ግን ላይፍ ይሄን ይመስላል። ቴንክ ዩ